ሰላም እንዴት አላችሁ? ውድ ተማሪዎቻችን ናትናኤል ነኝ ከሉሲ ብሪጅ አካዳሚ። ሰው የ12ኛ ክፍል ኢኮኖሚክስ ትምህርት ጆርኒያችን እንግዲህ እንደቀጠለ ነው። ሰው ዩኒት 3 ላይ ማርኬት ፌሊየር ኤንድ ኮንሱመር ፕሮቴክሽን በሚለው ርዕስ ባለፈው ሴሽን 3.1 ማርኬት ፌሊየር የሚለውን እንግዲህ ጠለቅ ብለን ለማየት ሞክረናል። ያንን ቪዲዮ ያላያችሁ እንዲሁም ከዚህ በፊት የነበሩትን ቪዲዮዎች ያላያችሁ ተማሪዎች እንድታዩዋቸው እንግዲህ ስትሮንግሊ ሪኮመንድ አደርጋችኋለሁ። በዛሬው ሴሽን ደግሞ የምናየው ፐብሊክ ጉድስ የሚለውን ይሆናል ማለት ነው። ፐብሊክ ጉድስ ምንድን ነው? ሪሌትድ ኮንሴፕቶችስ ምን አይነት ሪሌትድ ኮንሴፕቶችን የምናይ ይሆናል ማለት ነው በዚህ ሴሽን። ቀጥታ ወደ ዛሬው ሴሽን ከመግባታችን በፊት እዚች ጋር ዌብሳይታችን አለ www.lucybridgeacademy.com የሚለው ሳይት ላይ ስትገቡ ብሪፍ ኖቶች ታገኛላችሁ። ኩዌስችን ባንክ ስላለው ብዙ ጥያቄዎችን መስራት ትችላላችሁ። እንዲሁም ፐርሰናላይዝድ የሆነ ኤአይ አሲስታንት ስላለው እንድትጎበኙት ስትሮንግሊ ሪኮሜንድ አደርጋችኋለሁ። ይህን ካልኳችሁ ዘንዳ ወደ ዛሬው ሴሽናችን ስንገባ እንግዲህ ፐብሊክ ጉድን ዲፋይን እናደርጋለን። ፊቸሮቹ እነማን ናቸው የሚለውን የምናይ ይሆናል ማለት ነው። ፐብሊክ ጉድስ አር ጉድስ ሁዝ ቤኔፊትስ አር ሼርድ አመንግ ኢንዲቪጁዋልስ without reducing availability for others, right? ለአንድ ግለሰብ ቤኔፊቱ አለ፣ ኢንጆይ ማድረግ ይችላል። ያ ግለሰብ ያንን ቤኔፊት ኢንጆይ ያደረገው ማለት ለሌላው ግለሰብ አይጎድልም ማለት ነው። ልክ እንደ ከፀሐይ ብርሃን እንደምናገኘው ቤኔፊት፣ ከስትሪት ላምፕ እንደምናገኘው ቤኔፊት፣ ከናሽናል ዲፌንስ እንደምናገኘው ቤኔፊት፣ ከፐብሊክ ሄልት እንደምናገኘው ቤኔፊት፣ እንዲሁም ከፐብሊክ ኤጁኬሽን እንደምናገኘው ቤኔፊት ነው ማለት ነው። የአንድ ግለሰብ መማር ለሶሳይቲ ይጠቅም ይሆናል እንጂ ምንም አይነት ጉዳት አያመጣም። የአንዱ ግለሰብ መጠቀም ሌላውን የማይጎዳ አይነት ጉድስ ኤንድ ሰርቪስስ ናቸው ማለት ነው። ኤግዚቢት የሚያደርጋቸው ሁለት አይነት እንትኖች አሉ፣ ካራክተሪስቲክሶች ነን ራይቫላሪ and ነን ኤክስክሉዳቢሊቲ። they exhibit non rivalry in consumption, meaning one person uses does not reduce the quantity available for others. አንዱ ተጠቀመ ማለት የአንዱ ሰውዬ ቤኔፊት ያንን ጉድስ ኤንድ ሰርቪስ መጠቀሙ ለሌሎቹ ሬዲዩስ አያደርግም። ናሽናል ዲፌንስን አንድ ሰው ፕሮቴክት መደረጉ መከላከያ ሰራዊት ሲጠብቀው ሌላውን ከመጠበቅ ወደኋላ አያስደርገውም። the marginal cost of another person consuming the good is zero. ይሄ ማለት ነው one more extra person ቢጠቀመው ያንን ነገር ምንም አይነት ማርጂናል ኮስት ኢንከር አናደርግም which is zero ማለት ነው። ማርጂናል ኮስት ማለት ነው the extra cost due to extra consumption or extra production, right? ስለዚህ አንድ ኢንዲቪጁዋል ድጋሚ ለምሳሌ ፖፑሌሽናችን ላይ አንድ ተጨማሪ ልጅ ቢወለድ ምንም አይነት ማርጂናል ኮስት ኢንከር አናደርግም። መከላከያ አሁንም ይጠብቀዋል ያንን ልጅ። አንድ ተጨማሪ ሰው ቤኔፊት ቢያገኝ ምንም አይነት ኮስት ኢንከር አናደርግም የሚለውን ሀሳብ ይገልጽልናል። the other characteristics is non-excludability, which means ፔየርም ሆንክ ነን ፔየርም ሆንክ ኢንጆይ ታደርጋለህ። ፕራይቬት ጉድ ላይ ግን ካልከፈልክ አታገኝም። ፕላስ የኔ መጠቀም ያንተ መጠቀም እንዳታገኙ ያደርጋል። ለምሳሌ ሱቅ ሁለታችንም ብሬድ ልንገዛ ሄደን የነበረው አንድ ብሬድ ከነበረ እኔ ከገዛሁት አንተ አታገኘውም ያንን ኦልሬዲ ሌላ ካልተመረተ። this is non-rivalry ኮንሴፕት ራይቫላሪየስ ነው ማለት ነው። ራይቫላሪየስ ነው ማለት ነው። ኤክስክሉደብልም ነው። ኤክስክሉደብል ማለት I will exclude you from consuming that good if I already bought it, right? ስለዚህ ቀድሜ ከገዛሁት ኤክስክሉድ አደርጋለሁ ማለት ነው። ሁለቱን ነን ፔየሮች ነን ኤክስክሉደብል ከሆኑ we refer the good as public good. ኦኬ ጉዶችን በአራት ሜን ካቴጎሪዎች መክፈል እንችላለን። the first one is private good. Private good is both excludable and rivalarious. ክለብ ጉድ ደግሞ የምንላቸው ነን ራይቫላሪየስ ናቸው። ነን ራይቫላሪየስ ሚኒንግ የኔ መጠቀም የሌላን ሰው መጠቀም አይገታም። ልክ እንደ ብሬዱ ኤግዛምፕል እኔ ከገዛሁት ኦልሬዲ ያ ሰውዬ ሳይገዛ አይሄድም ማለት ነው። ነን ራይቫላሪየስ ነው። እኩል ነው የምንጠቀመው። ላይክ ስትሪት ላምፕ እኩል ነው የምንጠቀመው። ነገር ግን ኤክስክሉደብል የከፈለ ብቻ ነው የሚጠቀመው። እዚህኛው ጋር ምሳሌ ኬብል ቲቪ የከፈለ ብቻ ነው የሚጠቀመው። ፕራይቬት ፓርኮች ውስጥ ካልከፈልክ አትገባ። ኤክስክሉደብል ነው። ነገር ግን ነን ራይቫላሪየስ ነው። እነዚህን ምን ብለን ሪፈር እናደርጋቸዋለን? ክለብ ጉድስ። the other is common pool resources like fishery, forest common pool resources ናቸው። ራይቫላሪየስ ናቸው ግን
ነን ኤክስክሉደብል ናቸው። ራይቫላሪየስ ናቸው። ራይቫላሪየስ በት ነን ኤክስክሉደብል ሚኒንግ የአንድ ሰው መጠቀም የሌላውን ሰው ልክ እንደ ብሬዱ አፌክት ማለት ላያገኝ ይችላል። ቀጥሎ የሚመጣው ሰውዬ የሆነ ፊሸሪ ለምሳሌ የሆነ ፑል ላይ ያሉትን ፊሾች እኔ ቀድሜ አሳዎቹን በሙሉ ካሰገርኳቸው አንተ ስትመጣ አሳ አታገኝም። ሚኒንግ አሳዎቹ ምንድን ናቸው? ራይቫላሪየስ ናቸው። ነን ኤክስክሉደብል ናቸው። ሚኒንግ አንተም እኔም ሄደን ሳንከፍል ማጥመድ እንችላለን። ጫካ ሄጄ ቲምበር ብቆርጥ እና ብሸጥ አጣናዎች እየመረጥኩ ብቆርጥ ብሸጥ ኢትስ ነን ኤክስክሉደብል የሶሳይቲ ንብረት ነው። ነገር ግን ኢትስ ራይቫላሪየስ እኔ ቆርጬ ከወሰድኳቸውና ጠረጴዛና ወንበር ከሰራሁባቸው አንተ ስትመጣ ታጣቸዋለህ። ኦኬ the other and the last one is public goods. This is non-rivalarious and non-excludable. ለምሳሌ ናሽናል ዲፌንስ ክሊን ኤር ንጹህ አየር ማንም አይከለክልህም። እኔ ስለተነፈስኩኝ አንተ አትተነፈስም ማለት አይደለም። ሙሉውን መቼም አልተነፈሰውም። so non-excludable እና ከፈልክም አልከፈልም አንድ ሰው ኢንጆይ ማድረግ ይችላል እነዛን ጉድስ ኤንድ ሰርቪሶች ማለት ነው። so እነዚህን ጠባዮች ካየን ዘንዳ what are the types of public goods and what are the examples of public goods የሚለው እናያለን። goods that fully meet both non-rivalary እና non-excludable የሚለውን ሁለቱንም የሚያሟሉት ምን እንላቸዋል? ፒውር ንጹህ ፐብሊክ ጉድ እንላቸዋል። ፒውርሊ ሁለቱም ካሟሉ እነዚህ ናሽናል ዲፌንስ፣ ክሊን ኤር፣ ባዮዳይቨርሲቲ አሁን የስነ ምህዳሩን ኢንጆይ ማድረግ ትችላለህ። ጫካ ውስጥ ያሉትን ጦጣዎች፣ ጉሬዛዎች እያየ ኢንጆይ ማድረግ ሁሉም ሰው ይችላል አይደል? this is satisfaction የሆነ ሳቲስፋክሽን ነው ድራይቭ እያደረክ ያለው ፓርክ ውስጥ ፐብሊክ ፓርክ ውስጥ ገብተህ እኮ ስታይ ባዮዳይቨርሲቲውን የስነ ፍጥረቱን ውበት ስታይ ሆነ አይነት ሳቲስፋክሽን ነው፣ ዩቲሊቲ ነው ማክሲማይዝ እያደረክ ያለው ሰው። እንደዚህ አይነት ነገሮች ፒውር ፐብሊክ ጉድስ ይባላሉ። whereas there are pure private goods. pure private goods ምንለው both rivalarious and excludable የሆኑ ለምሳሌ ይህን ቲሸርት ከገዛሁት የሚመጣው ቀጣዩ ሰው መግዛት አይችልም። ሚኒንግ ኤክስክሉደብል ነው። ኖ ራይቫላሪየስ ነው። እኔ ወስጄዋለሁ ኦልሬዲ። ካልከፈለ ደግሞ በነፃ መውሰድ አይችልም which is excludable. so ሁለቱንም የሚያሟሉት ፒውር ፕራይቬት ጉድ እንላቸዋለን። ላይክ ፉድ፣ ክሎዚንግ፣ ሃውስ እነዚህ የመሳሰሉት ናቸው። የዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ ዌብሳይታችን ላይ አሊያም ደግሞ የሞባይል አፕሊኬሽናችን ላይ ማግኘት ትችላላችሁ። መልካም የትምህርት ጊዜ